አሁን በመጀመሪያ እንደገና ራሳችሁን ኢንትሮዲዩስ ታደርጋላችሁ ከየትምህርት ቤት እንደመጣችሁ እሱንም ሊስት ታደርጋላችሁ ማለት ነው። ቢታናይ ቴዎድሮስ ከክሩስ ትምህርት ቤት፣ አሴሪዮ ከክሩስ ትምህርት ቤት፣ ናሆም ኤፍሬም ከክሩስ ትምህርት ቤት። እሺ አሁን ያው ዲቤቱ አልቋል። ክሩስ ትምህርት ቤት እንዳሸነፈ ተነጋግሯል። ስንት እስቲ ውጤታችሁን ትነግሩናላችሁ? የኔ 97 እሺ 98 96 96 97 እና 98 ኮንሲኪዩቲቭ ውጤት አምጥታችኋል ነው ያ ሶ አሁን እንዴት ነው how do you feel እና ያው አይታችሁታል ኔክስት ታይም ደግሞ የምታሸንፉ ይመስላችኋል ከሌሎች ትምህርት ቤቶች ጋር ዲቤት ታረጉ? ያ እስካሁን የተዘጋጀውን ከተዘጋጀን ዊል ዊን የዛሬውም it was surprising to be honest like እርግጠኛ ነበርን ግን it was surprising ማሸነፋችን like የሰራንበትን አግኝተናል። እሺ ዲክቶስ ምን አልመሰለንም ነበር ሲጀምር ገብተን አሸንፈን ወደ ቤት ገብተን መሳለን ብላ ነበር ቅላችን ግን ሰርፕራይዝ አድርገው ወደ እንደገባን እንደ ሎየር ድረስ አድርገው ሪሰርች ፔፐሩን ስናይ ደንግጠን ነበረ። ሶ ሰርፕራይዚንግ ፓርት እሱ ነበር። ከዛ ውጪ አሪፍ ዲቤት ነበር ያደረጉት ለመስለኝ ነበር አልክድም ሰው ይቀላቀለው አሪፍ ፖይንት አንስ ተመስለኝ ነበር። ከዛ ውጪ አሪፍ ዲቤት ነበር። ለቀጣዩ ዙር ለሚባለው ነገር እናሸንፍ ይመስለኛል። ይሄን አሸንፈው በእግዚአብሔር ፍቃድ ነው። ጸሎት አድርገን ግሩፕ እና መጥቶ የኛ አይሰር የእግዚአብሔር ፍቃድ ነው። ስለዚህ እናውስጋ ተሻለ እውነት ነው። ላይክ ስትመጡ የሆነ እጃችሁን ተቀክፋችሁ የሆነ ሞመንት ነበራችሁና በጣም ይሄ እንትናችሁ ደስ ይላል። መጻለስ አይ በጣም በቃ ከዚህ በፊት ኦልሞስት 3 ሳምንት ከምናምን ለፍተናል። እዚህ ኤቭሪ 6 ፔሪድ የተገናኘን ነው ነበረ ምናምን እና የልፋታችን ውጤት ያገኘ ነው። በጣም ሪስፔክት አለኝ ለነሱ በጣም ስፔሻሊ ጽዮናዊት በጣም ሪስፔክት አለኝ። she did really good ስላሸነፍን በጣም ደስ ብሎኛል። ቀጣዩንም እንደምናሸንፍ 100% ሹር ነኝ። 98 እንደማገኝ ግን እርግጠኛ አልነበርኩም። I am በጣም ሾክድ ነኝ። thank you for the judges and thanks thank you እሺ ዲቤቱ አልቋል። ኤክስፒሪየንስ አድርጋችኋል፣ ሰዎቹን አይታችኋል እና ያው ኤቭሪቲንግ አልቋል እና ያው በሚያሳዝን ሁኔታ ተሸንፏችኋል። ግን it's not እሱ አይደለም ካውንት የሚያደርገው ምንድነው at the end of the day ምንድነው ያላችሁት ቅድም ፋሚሊ ነን እዚህ ኤክስፒሪየንስ ለማድረግ ነው እዚህ ለማሸነፍ ሳይሆን ምንድነው ሲቹዌሽኑን ለማየት ነው እንዴት ነው ወደፊት ትማሩበታላችሁ በሚለው ነውና እስቲ ራሳችሁን በመጀመሪያ አስተዋውቁ። እሺ ናይሊ አባተ እባላለሁ ከሂልስ ሃይ ስኩል ላይ መጣሁት I'm their family member ነኝ so basically እዚህ ስንመጣ we did not expect ስላችሁ እንደዚህ አይነት ሰው ኤክስፔክት አላደረግንም ግን we loved them ጌታን we learned በጣም ብዙ ነገር ፎርማሊቲ ነው የተማርነው እና ደግሞ ድሬስ ኮዳችን ላይ don't you dare say anything because we nailed it እና it was fun ልብስ መምረጥ ምናምን was fun ከዛ ደግሞ ማይነር ዲስከሽን ነበረ እንትን ላይ ክርክሩ ላይ ትንሽ አውርተንበታል ትንሽ የቻለውን ያክል ሰርተናል the best part is we got to hang out this year I loved it thank you እሺ ቀጣይ ደግሞ ወደ ጽሃሮን ሊድ እንዴት ነበረ like how do you feel አሁን ምን ተሰምተሻል? I feel like full of knowledge ማለት what kind of debaters እንዳሉ እና like እንዴት ዲፌንድ ማድረግ እንዳለብን እና judging ላይ አይዲያዎችን ወስጃለሁ ለሞር አሁን የኛ ትምህርት ቤት ዲቤት ክለብ ፕሬዝዳንት ስለሆንኩኝ እነዚህ ነገሮች ሄጄ ለተማሪዎች ኤክሰርሳይዝ ማድረግ እችላለሁ። አሪፍ ቴንክ ዩ ቀጣይ ደግሞ ወደ ጽዮናት ላስታውቅ ነገር አስኝ እሺ ስሜ ጽዮናት ይባላል and I am hillside represent አድርጌ ነው የመጣሁት today's debate was personally it was amazing it's my first time debating as an officially debate I have been debating about a lot of topics Nahili knows I've crushed almost everything and I mean everybody knows I'm just a vibrant person and people don't see me as dominant and I came to be dominant and I'm happy you noticed that and on top of that this debate was amazing like I said I learned a lot of things I know my limitations and ከዛሬ ከተማርኩት ነገሮች ሐሳብ እንዴት መሰብሰብ እንዳለብኝም አይቻለሁ some of my ideas were a bit there and there but my conclusion was good ነው የተባልኩት ከኦዲየንሱም ከናንተ and other than that I had new friends hopefully and other than that I learned how debate actually works and that's all thank you እናመሰግናለን